አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? እንግዲህ የዛሬው ቪዲዮ ደግሞ ይዤ የመጣሁት ይሄ የመዳም ካሜራ ማለት ነው። በጣም እያስጨነቀን ያለ ነገር ነውና ከመዝጊያው ጀርባ ካሜራ አለ። ተመልከቱ። እንደ ቆጣሪ አይነት ሆኖ እዛ ጋር ቦግ ቦግ የሚል አለ ማለት ነው። እንግዲህ ተሸፋፍና መታ ምን አንስታ ልኬ ነው እንግዲህ አይቷታል እኮ እዛ ጋር ማለት ነው። ሙዝ ነው ያነሳችው። ሙዝ ከዛ ላይ አነሳች በእንጨቱ ማለት ነው። ማን ነው ያነሳው? እስኪ እንጨቱ ነው። ጉድ እኮ ነው ወላሂ። በጣም እንደው የምትገርሙ ናችሁ። እንደው ሰው እኮ ወላሂ የሚሰራው ነገር ምን ያጣው። በቃ ዘዴው እንዴት መጣላት? ተሸፋፎነች። ማን እንደሆነ አትታወቅም። በቃ እሺ፣ አሁን አያትም መዝጊያውን ወደ ኋላ ዘጋችሁ። ካሜራው አያትም ማለት ነው። ጣለች ልብሷን። አዳምጡ። ልጇን በሰው እጅ ተነጠቀች። እባካችሁ የልጄን ገዳይ አፋልጉኝ እያለች ነው። እዚህ በፎቶ ላይ የምትመለከቱት ወጣት ካሌድ ይባላል። ይህኛው ደግሞ አይመን ይባላል። ካሌድ አይመንን ሰርግ ላይ በጣም የሚያሳዝነው ነገር ደግሞ የዚህ የልጅ አሟሟት ነው። የሚገርማችሁ ነገር ሁላችሁም ሰምታችሁት ሊሆን ይችላል እና ያው ከ3 ቀን ከ4 ቀን በፊት ነው ይሄ ነገር የተፈጸመው። በጣም ያሳዝናል። እናትየዋ ቅርባ ሀቢባ ቤት ልጄን እባክሽ የልጄን ደም አፋልግኝ እያለች ገዳይ እንዲያዝላት ነው። ያው እንግዲህ ሰርግ ላይ ነው የተጋደሉት። በዚህ ለማለት በጣም ይዘገንናልና በምን ገደለው በምናምን ሰምታችሁ ሊሆን ይችላል። ያው በስለታማ ነገር ነው የተገዳደሉትና በጣም የሚዘገንን ነው። ከምር እኔ እንደው ወንድ ልጅ ባልኖረኝ ወንድ ልጅ ባልወለድኩ የምንልበት ጊዜ ነው ማለት ነው። በጣም የሚያሳዝን ጊዜ ነው። አላቅም ግን ሰው እንዴት ወንድሙን እንደዚህ ይገዳደላል? ወንድሙን እንደዚህ ለምንድን ነው ይሄን ያክል ጭካኔ? ለሚያልፍ ነገር ይቺ አንድ ዘልዛላ ሴት ለማትሆናችሁ ነገር ላንተም ሆነ ለዛኛውም ሆነ ለዚህኛውም ሆነ ትዳር አትሆንም። እንደዚች አይነት ሴት ማለት ነው። 2 ወንድን 3 ወንድን የምታፋጅ ሴትዮ ነገ ጧት ትዳር ይዞ አንደኛው አግብቷት ቢኖር እንዲሁ ሲሰጋና ሲሸማቀቅ በቃ የሚኖረው ስታጣላው ነው የምትኖረው ከሰው ማለት ነው። እንደዚህ አይነት ሴት። ስለዚህ ወንዶች ደግሞ እንደዚች አይነት ሴትን ከዚያም አለሁ ከዚህም አለሁ የምትለውን ተጠንቅቃችሁ አትሆናችሁም። እንዴ ስንት ጨዋ ሞልተዋል። ስነ ስርዓት ያላቸውን እነሱን እያገባችሁ ኑሩ። ምን ችግር አለው? እና ፈረደበት። ግን ቀደር አላህ ነው። ያችን ቀን ታልፋታለህ አልተባለም ነበርና ሰበብ ሆነበት። መጥፊያና አጥፊና ጠፊ ተዋዋኑ እንጂ እና አሁን ልጁ ወዴት ነው የሚገኘው ነው ጨዋታው። ልጅ እኮ ይሄኔ አገር ጥሶ ሄዷል። አይታወቅም። ወይም እዚሁ ሳውዲ ምድር ላይ አንድ ቦታ ተቀርቅሯል፣ ተደብቆለት ማለት ነው። ኖሩ የት እንዳለ ሳይታወቅና እናት እንግዲህ በአረብ ሀገር ላይ ይሄን ስትታክል ድረስ እናትየዋ በጣም ትልቅ ሴት ናት። አሁንም ድረስ እዚሁ ናት። አረብ ቤት እየሰራኝ ምናምን ነው የምትኖረው መሰለኝ። እና ሽንት ቤት አጥቤ ነው እዚሁ ያሳደግኩት እያለች ነው። ገና ወጣት ልጅ ነው። ገና 20 ቤት እንኳን ያልገባ። ያኛውም ቢሆን ገዳውም ቢሆን ገና ልጅ ነው። ወጣቶች ናቸው። ወጣትነት ያስቸግራል። ያው እንግዲህ ማን ይነካኛል ማን አለብኝ ነው አይደለ ስሜቱ። ከኒ በላይ ማን አለ ነው እኮ። እና ሁለቱም ያው እንግዲህ ወደዛ ሲባባሉ ነው ይሄ ሁሉ የተፈጸመው ማለት ነው። እና እንትኖቹ የሚያሳዝኑት ደግሞ ምንድናቸው? እዛው ሰርግ ቤት ያሉት ሰዎች ማለት ነው። ሰርግ ቤት ያሉት ሰዎች እነሱ ሲዛዛቱ እያዩ እመታሃለሁ እገልሃለሁ ሲባል እየተሰማ እንዴት አስችሏቸው ዝም አሉ ነው። እዛ ደግሞ ራሱ እንትን ብሎት ጥሎት እንደሄደ ወቅቶት እንደሄደ ራሱ ቶሎ እንኳን እንትን እንዳይል ቶሎ ልጁም እንዳይያዝ ምንም እንዳይል ለእናትየዋ ራሱ ቶሎ አልነገሯትም አሉ። እዛው ሰርግ ውስጥ ሆነው ማለት ነው። እናትየዋ አላየችም፣ በኋላ ነው የደረሰችው። የሰው ጭካኔ ወላሂ። ደግሞ እኮ ሰው እኮ አሁን ላይ እኮ የሚገላግል ሰው የለም። አሻራ ይገኝብኛል ሲሉ ማለት ነው። ይሄ የሳውዲ ሕግ ጥብቅ ስለሆነ አሻራ ይገኝብናል ሲሉ እኮ አይገላግሉም። ዝም ነው እኮ የሚሉት። የሚገርማችሁ ነገርና ይሄን ያክል ጭካኔ ለምንድን ነው ራስ በራሳችን የምንገዳደለው? ለምንድን ነው ራስ በራሳችን ወንድሙን እህቱን ምናምን በቃ ዝም ብለን ለምንድን ነው የምንገዳደለው? ወላሂ እንደ ሱብሃንአላህ እንደው መጨረሻው ጊዜ ላይ ደረስንና እንደዚህ አፋይቶ ሊገለን ነው። እንደዚህ ከመጥፎ ነገሮች ግን አላህ ይጠብቀን ነው የሚባለው። ዱዓ ማድረግ አለብን። ወንዶችም በቃ ተጠንቀቁ። ሴቶች ደግሞ ታንዱ ጋር አትሁኑ፣ ከአንዱ ጋር ሁኑ። በቃ
ሴት ልጅ ነሽ። ያሚያም ሊጠይቅሽ ይችላል፣ ያሚያም ሊፈልግሽ ይችላል። ግን በቃ ቆረጥ ያለ ነገር ከአንዱ ጋር መሆን አለብሽ። ያንንም ይሄንንም ማጣላት የለባችሁም። ወንድም የላችሁም ግን አያሳዝኗችሁም? እውነት ወንድ ልጅ እኮ በቃ ሞኝ እኮ ነው ወንድ ልጅ። የሚገርማችሁ ነገር ከወደደ እኮ በዛች በሚወዳት ሴት እኮ ጥቃት አይፈልግም፣ መዋረድን አይፈልግም። ለዛ እኮ ነው እንደዚህ የሚጋደሉት። ምን ይመስላችኋል? ወንድ ልጅ በቃ ከወደደ ወደደ ነው። ከጠላ ደግሞ ምንም ትሁን ምንም ያርጋት ምንም ትሁን እዛ ምንም አይመስለውም። ስለዚህ ለምንድን ነው እንደዚህ ሴቶች እንደዚህ የምታደርጉት? እቺ ሴት ካሁንም በፊት ሌላ ሰዎች አጣልታለች ብለዋል ማለት ነው። እና በጣም የሚያሳዝን ነው። እንጃ እንግዲህ እናትየዋን አላህ ይሶብራት። የምትወልድን ከሆነች የሚያስረሳትን ነገር አላህ ሌላ ልጅ ይስጣት። እንደው ያሳዝናል ከምር። ልጄ አደገልኝ ጎረመሰልኝ እየተባለ አይን እየታየ አደገልኝ እኮ አሁን ደረሰልኝ እኮ በቃ ብዙ ነገር ታስባለች እኮ ይች እናት። እንግዲህ ወደፊት ትዳር ይይዛል፣ ምንድነው የሚሰራው? የራሱን ስራ እንዲሰራልኝ ብዙ ነገር ነው እንግዲህ እናት ስንሆን የምናስበውና እኔ ገና አንጭጭ ልጅ አለኝ፣ ገና ትንሽዬ ልጅ ማለት ነው። አሁን ለዛ ለልጄ ብዙ ነገር ነው የማስበው። አሁን አረብ ሀገር ላይ ሰርቼ ለልጄ የሆነ ነገር መስራት አለብኝ፣ የኔ እድል እንዳይገጥመው ስደት መጥቶ እንዳይንከራተትብኝ ምናምን ነው የምለው ማለት ነውና ያ ነገር እንግዲህ አለ። እናትነት እንደዛ ነው። አባትም ስትሆኑ ለልጃችሁ የምታስቡ ትኖራላችሁና ስንት አስባ ነበር። ይሄኔ ባጭሩ ቀረባት። ገና የሚያሳዝን ልጅ ማለት ነው። ገና ወጣት ልጅ ታየሁ የሚል ገና። ይሄኛውስ ቢሆን ለምን ተሸማቆ ይኖራል? ያው የገደለ ሰው ለነገሩ የሞተ ተጎዳ እንጂ የቆመ ሰው ምንም አይሆንም። ወደ አንዱ ሀገር ቀየር ብሎ ሄዶ ይኖራል ማለት ነው። ሀገራችን ላይ ስንቱን እየገደሉ ስንቱን እንትን እያሉ ይኖራሉ። ታስረውም እየወጡ ምንም አይሆኑም። ያው ግን የሳውዲ ሕግ ካገኘው ነው የሚያልቅለት። ሳውዲ ምድር ላይ ከተገኘ አለቀለት ነው። እንግዲህ በጣም ከባድ ነው። እኔ እናትየዋ በጣም ነው ልቤን የሰበረች ከምር። ሀቢባ ቤት ገብታ ነበረ። ያው ቪዲዮውን አላመጣሁትም፣ በሌላ ቀን ላመጣው እችላለሁኝ። ግን አሳዘነችኝ እውነት። በሷ ቪዲዮ መስራት በጣም ይዘገነናል ከምር። እኔ እንጃ። እኔ ይሄንንም እንደው ያመጣሁት ዝም ብዬ ነው አሁን እዚህ ጋር ጨመር ያደረኩት እንጂ እኔ በእንደዚህ አይነቶች ነገር መስራት ይዘገነነኛል እውነት። እኔ እንደው በጣም ነው እንጃ፣ ውስጥ ነው የሚሰብረው። የሚገርማችሁ ነገር ውስጥ ነው የሚሰብረው። አላቅም እንደው አላህ ሶብሩን ይስጣት። ወላሂ በጣም ይከብዳል። ግን እኮ አላህ እያዘዘባቸው ነው። አጥፊና ጠፊ ይገናኙና በቃ በትንሽዬ ነገሮች ነገሩ ይጋናንና ወደ ሌላ ነገር ይገባሉ። ይሄ ሰርግ ባይደገስ ኖሮ አይገናኙም ነበር። እንግዲህ ሰበቡ ያ ሰርግ ሆነ፣ እዛ ላይ ተገናኙ። ልጅቷም ስልኳን ተነጠቀች አሉ። እንግዲህ ከዚህኛው ጋር ስታወራ አይቷት ይሁን አላቅም፣ ስልኳን ነጠቃትም። ልጁንም በቃ እንደዚህ አደርጋለሁ ብሎ ምናምን ሲለው ሁላ እያዩ ዝም ብለው ህዝቡ እንደዛ ሲዝትበት ሲቆጣጡ ሲገለማመጡ ካዩ ለምንድን ነው እነዚህ ልጆች ምናምን ያውቁ ይሆናል። ከዚህ ከሴት ጋር ሁለቱም እንደሚወዷት ያችን ሴት ሊያውቁ ይችላሉ። የሚያውቅ ሰው ይኖራል። አረ እነዚህ ልጆች ሌላ ነገር ሳይፈጠርብን ካጭሩ እንደዚህ እናድርጋቸው አይባልም። እንደው ህዝቡን በቃ እንደው የሞተ ህዝብ ሆኗል። እንደው ወላሂ ልጁ እዛ ወድቆ ራሱ ጭፈራው አላቆመም ነው ያሉት። ልጁ እንደዛ ሆኖ ኢቃማ የሌለው ሰው ከዛ ከገስር ውስጥ ወጥተው ሄዱ እንጂ እነዚህ ኢቃማ ያለ